አሰላሙ አለይኩም ወራህመቱላሂ ወበረካቱ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ ሰላም ነኝ። እናንተስ እንዴት ናችሁ? ያው እንግዲህ ቅድም ስንሄድ አሳይቻችሁ ነበረ። አሁን ደግሞ እየተመለስን ነው ማለት ነው። ማሻአላ ቅድም መንገዱ ክፍት ነበረ። አሁን ግን በጣም ተጨናንቋል ማለት ነው። ስንመለስ እንደምታዩት በጣም ዛህማ ነው እና ጎቴም ተደርድረዋል። እስቲ ዛሬ እንኳን እንግዲህ አብረናቸው እንዋል ብለን እየሁላችሁ እንግዲህ እኛው ጋር እየተጋፉ ነው ማለት ነው። ባሻጋሪ ስናያቸው ስንሮጥ ነበር። ዛሬ አብረናቸው ነው። ያው ሶላት ሰገርን እንግዲህ መቼም በኢዱ ቀን አይዙንም ወንድማማች ነን ብለን እየተጠጋናቸው ነው ማለት ነው። እንግዲህ እነሱም ይዘዋል። እና ይሄን ይመስላል እላችኋለሁ ውድ ቤተሰቦቼ። እንደምታዩት በጣም ዛህማ ነው። ለመመለስ ወደ ቤታችን መንገድ ጣሪቅ ተይዟል ማለት ነው። እንዲህ እየተጋፋነ እንመለሳል ማለት ነው። እንግዲህ ማሻአላ በጣም ደስ የሚል ነበረ። ሶላታችንን ሰገርን። አሁን ደግሞ ወደ ቤታችን እየተመለስን ነው እላችኋለሁ። ይሄን ይመስላል። በጣም ሰው ብዙ ነው። መንገዱ እንግዲህ በጣም ተጨናንቋል ማለት ነው። ዝናቡም እየመጣ ነው። ግም እያለ ስለሆነ ትንሽ አካፍቶ ነበረ። ያው አሁን ደግሞ እንደምታዩት እየመጣ ነው። ግም እያለ ነው። ህዝቡም እየተንጋጋ ነው ማለት ነው። ሀረም እንግዲህ ይሄን ይመስላል። ማሻአላ ማሻአላ በጣም ደስ ይላል። እንደምታዩት ሁሉም እንግዲህ ወደ ቤቱ ለመመለስ ዝናቡም እየመጣ ስለሆነ ዝናቡንም ሽሽት ይዟል መጋፋት። እንዲህ እየተያያዝን እየተጋፋን እንግዲህ እንሞክራለን ማለት ነው። እንግዲህ እንደምታዩት ነው። በጣም ዛህማ ነው። ይሄን ይመስላል። ማሻአላ ማሻአላ ብያለሁ። እንግዲህ ይሄን እያያችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ ማለት ነው። በጣም ደስ የሚል ነው እና ደስ ይላል። ላይክ ሸር አትርሱ። ሰብስክራይብ አድርጉ። ቤተሰብ ያሆናችሁ ሰብስክራይብ አድርጉ። ይሄን ይመስላል እንግዲህ እንዲህ እያረኩ አሳያችኋለሁ። ምንም የሚቀር ነገር የለም። እንደምታዩት ነው። ማሻአላ ማሻአላ የከርሞ ሰው ይበላና ደግሞ ረመዳንን ጥሩ አጅሩን ከሚጠቀሙት ተጠቃሚ ያለ አድርገን ሁላችንን በያለንበት አላህ ይጠብቀና። ለምን ይቀርብናል? ውሃውም እንዲህ አድርጌ አሳያችኋለሁ ማለት ነው።